ከዚህ በኋላ ምን ኖረው ሁሉ የእውነቱን ልናገር ከውስጥ መንፈሴ ኑሮ አይጥመኝም ያላንተ ኢየሱስ። ውሃ ከላይ ወደ ታች እንደሚፈስ እንዲሁ እኔ ደግሞ በቤቱ ራስ በሆነ በወንድ ላይ እጄን ጭኜ ለዚህ ቤት እንደ እግዚአብሔር ሰው በረከትን እናገራል። እግዚአብሔር ይባርክ ይጠብቅ። እግዚአብሔር ፊቱን ወደ አንተ ያብራ። እግዚአብሔር ሰላሙን ይስጥ። ለሰው ትልቁ በረከት ራሱ እግዚአብሔር ነውና አምላኬ እግዚአብሔር ቤትህን በሕልውናው ይባርክ። ጓዳህን በሕልውናው ይባርክ። ሳሎንህን በሕልውናው ይባርክ። መኝታ ቤትህን በሕልውናው ይባርክ። ኦላ ባጋጂ ጋዲያስ ለቢላቦስ ቁስ ብቻ ያለበት ቤት አይሁን። ሶፋ ብቻ ያለበት ቤት አይሁን። ቴሌቪዥን ብቻ ያለበት ቤት አይሁን። እግዚአብሔር በሚተገለጠ መልኩ በቤት ይሁን። እግዚአብሔር በተገለጠ መልኩ በቤት ይሁን። ልባም ሴት ለባሏ ዘውድ ናትና ዘውድ ደግሞ የክብር የንግስና የከፍታ ምልክት ነው። ከዚህ ቀን ጀምሮ ይህች ብላቴና ወደ ቤት ስትገባ ለከፍታ ሕይወት ምክንያት ትሁን። ማሉ ባህዲስ ጀገኤሊ ባህዱሽ ራባካላቫንዳ ከዛሬ ጀምሮ ያልተለማመድከውን የከፍታ ሕይወት፣ የንግስና ሕይወት፣ የሹመት ሕይወት፣ የሙሉነት ሕይወት በኢየሱስ ክርስቶስ ስም መለማመድ ይሆንልህ። ባጋጂ ጋሃዱስ ራባጋጂ ገደቤ ሚስትን ያገኘ በረከትን አገኘ ተብሎ እንደተጻፈ እኔ እንደ እግዚአብሔር ቃል እናገርብሃል። ለበረከት ሁሉ ምክንያት በሚሆን ማስተዋልና ጥበብ መረዳት ጭምር ወደ ቤት ትግባ። ለበረከት የሚሆን ማስተዋልን ይዛ ወደ ቤት ትግባ። ሞገስ ይዛ ወደ ቤት ትግባ። በሞገስ ፊት ላይወድቅ የቆመ ምንም ነገር የለምና በሞገስ ፊት ላይናድ የቆመ ምንም ተራራ የለምና ይህች ብላቴና ወደ ቤት ስትገባ ሻሉማ ሀቲያስ በግብፅ እስራኤል ሲኖር ከእግዚአብሔር ዘንድ የተሰጠው ሞገስ፣ የመበስበስ ሞገስ፣ የመያዝ ሞገስ፣ የተዘጋን የሚከፍት ለምን የምታገኝበት፣ ጠይቀ የማታጣበት፣ ሰርተ የምታተርፍበት፣ ተወዳጅነትን የምታገኝበት ሞገስ ከእሷ የተነሳ ወደ ቤት ይግባ። ኦሮሞ ጂላሃዱ ራቡ ራቡ ራቡሳ ጀለቢሃዱ ረጋአዳ ጂና ማሃሎሞ በጌታ በኢየሱስ ክርስቶስ በጌታ በኢየሱስ ክርስቶስ ማድጊያ ሙሉ ይሁን። ማድጊያ ሙሉ ይሁን። ማድጊያ ሙሉ ይሁን። ምትሰጠውን አትጣ። ምታበላውን አትጣ። ለሚስት ልጆች ምትሰጠውን አትጣ። ምታቀርበውን አትጣ። ማድጊያ ሙሉ ይሁን። ኪስ ሙሉ ይሁን። ስራ ሙሉ ይሁን። ሳሎን የትውልድ ቤት ይሁን። ማቱስ የገዲ ሳሎን የትውልድ ቤት፣ ትውልድ የሚያርፍበት፣ ቃሉ የሚሰማበት፣ ጸሎት የሚጸለይበት፣ የእግዚአብሔር ሕልውና የሚሸትበት ሳሎን በኢየሱስ የትውልድ ቤት ይሆን። ብቻህን አትኑር። ተከበብ፣ 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 ተከበብ። አምላኬ እግዚአብሔር ከዚህች ብላቴና የሚሰጥ ትውልድ ልጅ የጉልበት ፍሬ
የሆድ ስጦታ ሲሰጥህ ዝም ብሎ ልጅ አይስጥህ። ሳሙኤልን ይስጥህ። አልሆነም። ሳሙኤልን ይስጥህ። ዲቦራን ይስጥህ። ለትውልድ መፍትሄ የሚሆኑ የተጣመመውን የሚያቃሉ ልጆች ኢላባሃዲ አዱ 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 ሸቃዲ ያሰገረ የከተማውን አመፅ የሚገለብጡ በተቀደደላቸው መንገድ ሁሉ ማይሄዱ በእግዚአብሔር የሚመሩ ቃሉ የሚመራቸው እግዚአብሔርን የሚወዱ ለሀገር መፍትሄ የሚሆኑ ቤተ ክርስቲያን መፍትሄ የሚሆኑ ለሳሙኤልን ይስጥህ። ከጉልበታችሁ የሚወጡ ልጆች ለሆነ ትውልድ የጸሎት መልስ ይሁን። የእግዚአብሔር መንፈስ እዚህ ቤት አለ። ለሆነ ትውልድ የጸሎት መልስ ይሁን። ልጅ በስራው ሊሆን ይችላል፣ በአገልግሎት ሊሆን ይችላል። በኢየሱስ ክርስቶስ ለሆነ ትውልድ ፈውስ የሚሆን ጀነሬሽን ከእናንተ ይውጣ። ከቤት ይፍለቅ፣ ከቤት ይፍለቅ። አንድ እንኳን አይጥመምብህ፣ አንድ እንኳን አይጥመምብህ። ክፉ ከቤት አስራት አይውሰድ፣ የልጅ አስራት አይውሰድ። ሱስ ከቤት የልጅ አስራት አይውሰድ። በኢየሱስ ስም አይውሰድ፣ በኢየሱስ ስም አይውሰድ። ዓለም ከቤት ልጅ አስራት አትውሰድ። ሁሉ በቤቱ ይደጉ፣ ይስሙ፣ ይታዘዙ። ይስሙ፣ ይታዘዙ። ወደዚህ ቤተ ክርስቲያን ከመጣችሁበት ጊዜ ጀምሮ በአንዳች እንኳን ለልባችን መውረድ ምክንያት አልሆናችሁ። እንደ ልጅ ታዛችሁኛል። ብዙ በእድሜ ባርቅም እንደ እግዚአብሔር ሰው ተቀበላችሁኛል፣ ሰምታችሁኛል። ምክሬን ሰምታችኋል፣ ተግሳጼን ሰምታችኋል። ስከፋም ስደሰትም ቁጭ ብላችኋል። ኧረ ወዲያ አላላችሁም፣ ይልቁኑ አሳርፋችሁኛል። ልቤ ከሚያርፍባቸው ትውልዶች ናችሁ፣ ከማልሰጋባቸው ደስ ከሚያሰኙኝ ሳያቸው ፈገግ ከሚያሰኙኝ ልጆቼ መካከል ናችሁ። እግዚአብሔር ይታመንላችሁ። እንደታመናችሁ ለቤተ ክርስቲያን፣ እንደታመናችሁ ለአገልጋዮች እግዚአብሔር ይታመንላችሁ። በቤታችሁ ይታመን፣ በስራችሁ ይታመን፣ በመውጣት በመግባታችሁ ይታመን። ልጆቼ ሆይ እልፍ አላፍ ሁኑ። ልጆቼ ሆይ እልፍ አላፍ ሁኑ። ልጆቼ ሆይ እልፍ አላፍ ሁኑ። ዘራችሁ የጠላትን ደጅ ይውረስ። ዘራችሁ የጠላትን ደጅ ይውረስ። ልጆቼ ሆይ እልፍ አላፋት ሁኑ። ዘራችሁ የጠላትን ደጅ ይውረስ። ዘራችሁ የጠላትን ደጅ ይውረስ። ማቱሻ ጊላ ወሆት ያሳ በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም እነሆ እግዚአብሔር ያጣመረው ሰው አይለይ። እነሆ እግዚአብሔር ያጣመረው ሰው አይለይ። ከዚህ ቀን ጀምሮ በአብ በወልድ በመንፈስ ቅዱስ ስም ባልና ሚስት ናችሁ። ሙሽራው ኤልያስ ኢያሱ እሱ መጥቶ በዚህ ሰርቲፊኬቱ ላይ ይፈርማል። አጨብጭቡ።